ሰላም የዴሊስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ አዲስ የመጡ ነገር አለ። ወርልድ ካፕ ዊነርስ ተጫዋቾች መጥተዋል። እና እነሱን እንዴት ነው ማስፈረም የምንችለው፣ እንዴት ነው የምንወስደው ብላችሁ ብዙ ልጆች ስለጠየቃችሁ ነው። ይሄ ወርልድ ካፕ ዊነርስ እንደ ባለፈው ወርልድ ካፕ ሂሮ እንደመጡ ተጫዋቾች በኤጀንታችሁ በኩል ነው የምትወስዱት እና እንደ ኤጀንታችሁ ነው። በቃ ከባለፈው ከነበረው ጋር ከተጫዋቾች ውጪ ሁሉም ተመሳሳይ ነው። ያው እንደምታዩት ቻንሳችሁ እዚህ ጋር ያሳያችኋል። የኔ ቻንስ አሁን ዝቅተኛ ነው፣ 6.7 ነው የሚለው። ኦልሞስት አካውንቱ አዲስ ነው ተጫውቼበት ስለማላቅ ነው። እና እዚህ ጋር ደግሞ እርግጠኛ የምትሆኑበት 15 ጊዜ ከሞከራችሁ በ16ኛው እንደሚሰጣችሁ እርግጠኛ ሆኑ። ግን ቻንሳችሁ ከ6.7 በላይ ከሆነ ወይም ካደገ የመውሰድ ቻንሳችሁ ከፍተኛ ነውና ቻንሳችሁን አሳድጉ። ቻንሳችንን እንዴት ነው የምናሳድገው ካላችሁ ደግሞ እዚህ ጋር ገብታችሁ አኮሞዴሽን ሴንተራችሁን ማሳደግ፣ ቴክኒክ ትሬዲንግ ሴንተራችሁን፣ ሜዲካል ሴንተር እዚህ ጋር ስታሳድጉ ነው ጥሩ ተጫዋች የሚመጣላችሁ። እዚህ ጋርም ቻንሳችሁ ከፍ የሚለው ምርጥ ሲሆን፣ ትሬዲንግ ሁሉ ነገራችሁ ምርጥ ሲሆን ጥሩ ተጫዋቾች ይመጡላችኋል። በተጨማሪም ቻንሳችሁ ይጨምራል። ቻንሳችሁ በጨመረ ቁጥር የምትወስዱት እድል እንትንም ይጨምራል። አሁን ለምሳሌ ቻንሳችሁ 10 ከሆነ እዚህ ጋር የነበረው 15 ሙከራ የሚለው በ10 ሙከራ ትወስዳላችሁ ማለት ነው። ቻንሳችሁ እንደዛ በጨመረ ቁጥር በትንሽ ጊዜ የማግኘት ቻንሳችሁ ከፍተኛ ነው እና ተጫወቱ። ሌላ በጣም ስጠየቅ የነበረው ነበር አካውንታችን እንዳይጠፋ ምን እናድርግ? አካውንታችሁ እንዳይጠፋ ማድረግ ያለባችሁ ከጉግል አካውንታችሁ ጋር ኮኔክት ማድረግ ነው። ከጉግል አካውንታችሁ ጋር ኮኔክት ማድረግ አለባችሁ ሁላችሁም። እና ሲስተም ኢንፎርሜሽናችሁ ሚላለ ሲስተም ኢንፎ ሚላለ እዛ ጋር ገብታችሁ ዩዘር አይዲያችሁን ስክሪንሻት አንስታችሁ ወይ ኮፒ አድርጋችሁ መያዝ አለባችሁ። ቢጠፋ እንኳን በዩዘር አይዲያችሁ ማግኘት ስለምትችሉ በዚህ ማግኘት ትችላላችሁ። እና ስለ ሲዝን ፓስ እያናገራችሁ ነበርና ሲዝን ፓስ እንዲከፈትላችሁ የምትፈልጉ ልጆች ቴሌግራም ላይ ኮንታክት አድርጉን። ቻናል ተቀላቀሉና ቻናል ላይ ይለቀቃል። እኛ እንከፍታለን። እኛ ሲዝን ፓስ እንከፍታለን እና እዛ ኮንታክት አድርጉኝ። በአንድ ስልክ እንዴት ነው 2 አካውንት መጠቀም የምንችለው ላላችሁ ልጆች ደግሞ ቅድም እንደነገርኳችሁ ነው። በጉግል አካውንታችሁ ኮኔክት እያደረጋችሁ ነው። አሁን እኔ ኮኔክት አድርጌያለሁ በጉግል አካውንቴ። ሌላኛውን አካውንት መጫወት ስፈልግ ሳይን አውት ለውና ሳይን አውት ካልኩት በኋላ ዲስኮኔክትድ ይላል። ድጋሚ እቺን ነክቼ ኮኔክት አደርጋለሁ። ያኔ ያስመርጠኛል። እዚህ ጋር የዴሊስ አካውንታችሁን ያገናኛችሁበትን ኢሜይል ነክታችሁ ኮኔክት ማድረግ ነው። ከዛ ያኛው ይመጣላችኋል። እኔ ጋር ያልመጣው ያው ምንም ያገናኘው ስለሌለ ነው። እና ሌላ ጥያቄ ካለ ኮመንት ላይ ቻናል መቀላቀል እንዳትረሱ። አመሰግናለሁ።